ይህች ቦታ በጣም ድንቅ የሆነች ቦታ ናት። በዛ ላይ ለአዲስ አበባ በጣም ቅርብ የሆነ ቦታ የአዲስ አበባን ሕዝብ አካባቢውን ሁሉ ልታድን ልትፈውስ የወጣች ቦታ እንደሆነች አምናለሁ። አመሰራረቱ እንዴት መሰላችሁ? መጀመሪያ የቅድስት አርሴማ ታቦቷ የነበረው ከቅዱስ ገብርኤል ጋር ነበረ። ቅዱስ ገብርኤል አካኮ ገብርኤል የሚባል ከዚህ ከቅድስት አርሴማ ቦታ በጣም ርቆ በጀርባ በኩል ያለ ቤተክርስቲያን ነው። እዛ ላይ ቅድስት አርሴማ ታቦቷ አብሮ ነበረ። ደብሩ የቅዱስ ገብርኤል ደብር ነው። የቅድስት አርሴማ ደግሞ ታቦቷ እዛ ላይ ነበረ። በዛ ሰዓት ለኔ በጣም የቅርብ የሆኑ አባት የነበሩ ትልቅ አባት ናቸው። አሁን እንግዲህ ያው የኔም አገልግሎት በጣም ከአዲስ አበባ የራቀ በመሆኑና ረጅም ጊዜ ስላሳለፍኩኝ ወደዚህ ለመምጣት ተገናኝተን አናውቅም እንጂ በጣም ትልቅ የሆኑ አባት ነበሩና እኔም ደግሞ እዚህ ቦታ ላይ ከህብረት ጸሎት ከመምራት ጀምሮ ግቢ ውስጥ የተለያዩ አገልግሎቶች ነበሩ። እሱም ደግሞ በቅድስት አርሴማ ፈቃድ ነው እንጂ በእኔ ፈቃድ አልነበረም። በጣም ልጅ ነበርኩ። እኛ አባት የነገሩኝን ታሪክ ነው አሁን ቀጥታ ለእናንተ ደግሞ የምነግራችሁ። የጥምቀት ጊዜ እንደ ነገ ከተራ ሊሆን እንደ ዛሬ አንድ ህልም ያያሉ። ይሄ ራእያቸው ወይም ደግሞ ህልማቸው ምንድን ነበረ? አንድ ቀይ የሆነ ቁመቱ ረጅም ሰውነቱ ፈርጣማ የሆነ እረኛ ዱላ በትከሻው ይዞ አንዲት ትልቅ የሆነች የምታምር ላምና ብዙ በጎችን እየነዳ ከዛ ይመጣል። እየነዳ ይመጣና ሜዳ ላይ ሲደርስ እነዛን በጎችና ላሟን ያሰማራቸዋል ማለት ነው። እዛ ቦታ ላይ ሜዳው ላይ ያሰማራቸውና ከዛ ጥሏቸው ይሄዳል። ሲሄድ ግን ጥሏቸው ይሄዳል፣ ብቻውን ይመለሳል። እና በጣም ይደነቃሉ። ምን አይነት ራእይ ነው ያየሁት? ብዙም አልገባኝም፣ አልተረዳሁትም ብለው በጣም ይገረማሉ። ይህች ቦታ የምትገኘው አዲስ አበባ አይን ስር ነው። ከየትኛውም ቦታ ሽሮ ሜዳ፣ ከሽሮ ሜዳ እንጦጦ፣ በእንጦጦ ተራራ ላይ ቅዱሳኖቹ ዙሪያውን ሆነው በሚጠብቋት በእውነት ደግሞ የዱር አራዊቱን ግርማ ሌሊቱን ጸባ አጋንንቱን ታግሰው ብዙ ባህታውያን በየዱሩ በጫካው በሚኖሩበት በእንጦጦ ተራራ ላይ ነው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ እንዲህ ሲል ይህችን ድንቅ የሆነች የእግዚአብሔር ፍጥረት አመሰግናት። ለቅድስት አርሴማ ሰላምታ ይገባታል። ስሟም በመንግሥተ ሰማያት ታላቅ ነው። የመንፈስ ቅዱስም ግርማ ይጋረዳታል ብሎ ሊቁ አባ ጊዮርጊስ ዘጋስጫ አመሰግናት። እኛም በእውነት የእግዚአብሔር ድንቅ ፍጥረት ሆይ ለስምንተኛው ሺህ ለዚህ ትውልድ ግራ ለገባን ሕይወት ጭንቅ ለሆነብን የተሰጠሽ እናት ሆይ ሰላም ላንቺ ይሁን ብለን እናመስግናት። መለሰላችሁ። እኛ አባት ያህንን ራእይ ካዩ በኋላ በማግስቱ
ከተራ ነበርና ታቦት ተሸካሚ እሳቸው ነበሩ። ከዛ ታቦት ተሸክመው ይመጣሉ ማለት ነው። ይሄ አሁን እናታችን ቅድስት አርሴማ ቤተክርስቲያኑ የተሰራበት የገዳሟ ስፍራና ዙሪያ ሁሉ የነበረው የጥምቀተ ባህር የወጣበት ነበር። ከዛ በኋላ ታቦቱን ተሸክመው እሳቸው የቅድስት አርሴማን ታቦት፣ አንድ አባታችን ደግሞ የቅዱስ ገብርኤልን ታቦት ተሸክመው ወደዚህ ቦታ ይመጣሉ። ከዛ ክብረ በዓሉ የጥምቀት የከተራው ክብረ በዓል እጅግ በጣም በሚያስደንቅ መንፈስ በጣም በሚያስደንቅ ክብረ በዓል ከዋለ በኋላ በማግስቱ የጥምቀት ቀን ማለት ነው ታቦቱን ተሸክመው ከድንኳኑ ይዘው ይወጡና ወደ ቤተክርስቲያን ሊመለሱ ሲሉ የቅድስት አርሴማን ታቦት የተሸከሙት አባት በሰዓቱ ለኔ በጣም የቅርብ የምላቸው ብዙ ነገር ማወራቸው ማጫወታቸው አባቴ ነበሩ። ከዛ ታቦቷን ልክ ተሸክመው ሊወጡ ሲሉ ይወድቃሉ። ይህች ብጽዕት ቅድስት አርሴማ ከወርቅና ከብር ትመረጣለች። እርሷ መልካቸው የራሳቸው ከሆነ ከ12ቱ ዕንቁዎች መንበር እጅግ ትበልጣለች። ከፀሐይና ከጨረቃ ታምራለች። በሰማያትም ከሚኖሩ ፍጥረት ሁሉ ትበልጣለች። በምድርም ከሚኖሩ ቢሆን ከዚህም ሁሉ ይልቅ በደምግባት በባለሟልነት በልዕልናና በክብር ከመቤታችን ከመቤቷ ማርያም በታች የሚተካከላት የለም። እርሷ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በመውለዷ ከፍጥረት ሁሉ ትበልጣለች፣ ከሴቶችም ሁሉ ትከብራለችና። ከዚህም በኋላ ሰማዕት ቅድስት አርሴማን የመድህን አገልጋዩ የብርሃን ልጅ ብጽዕት ቅድስት አርሴማ ሆይ እያልን እናክብራት። የምህረት ልጅ ብጽዕት ሰማዕት ቅድስት አርሴማ ሆይ፣ የድህነት ልጅ ብጽዕት ሰማዕት ቅድስት አርሴማ ሆይ፣ የይቅርታና የምህረት ልጅ ብጽዕት ቅድስት አርሴማ ሆይ፣ የደስታና የሐሴት የጸጥታና የትዕግስት የርኅራኄና የየዋህ። ሁለተኛ ደግሞ ይነሱና ታቦቷን ተሸክመው ሊወጡ ሲሉ የማያውቁት ኃይል ነው ይጥላቸዋል፣ ይወድቃሉ። በሰዓቱ የነበሩት የቤተክርስቲያኑ አስተዳዳሪ ወንድሜ ምን መሆንህ ነው? እባክህን ተነሳ እንጂ ብለው ቆጣ ይላሉ። ከዛ አረኔ ምን እንደሆንኩኝ አላውቅም፣ ግን ከበደኝ፣ መነሳት መሄድ አልቻልኩም፣ እየገፈተረች እየጣለችኝ ነው፣ በታቦቱ ላይ ያለው ኃይለ መለኮት አልቻልኩትኝም ብለው ይነግሯቸዋል። ከዛ እስኪ ቆይ እስኪ ላግዝህ ደክሞህ እንዳይሆን ብለው እሳቸው የቅድስት አርሴማን ታቦት ተሸክመው ሊወጡ ሲሉ እሳቸውም ይወድቃሉ። ሁለተኛ ይሞክራሉ፣ ሁለተኛ ይወድቃሉ። አረ ምንድነው እግዚኦታ እንያዝ እንጂ ምንድነው ነገሩ አልገባንም፣ እስቲ ወደ እግዚአብሔር እንጸልይ ሲሉ እኚህ መጀመሪያ ታቦቷን ተሸክመው ሲወድቁ የነበሩት ራእዩን ያዩት አባት አይደለም፣ እኔ ግን ዛሬ ሌሊት አንድ ነገር አይቻለሁኝ፣ በከተራ ሌሊት አንድ ነገር አይቻለሁኝ። ያየሁት ደግሞ ራእይ ምንድነው? አንድ ቀይ ወጣት ሰውነቱ ፍርጥም ያለ ረጅም የሆነ አንዲት በጣም የምታምር ትልቅ ላምና ብዙ በጎችን እየነዳ ይዞ መጥቶ እዚህ ያለንበት ሜዳው ላይ ያርፋል፣ ያሰማራቸዋል። ከዛ በኋላ እሱ ሲሄድ ግን ብቻውን ሄደ። ብቻውን ሲሄድ አየሁን፣ ጥሏቸው ነው ሄደው። ሁለተኛ ደግሞ በጎቹ የላሟን ጡት እየጠቡ በጣም ሲፈነድቁ በደስታ ሲዘሉ አይቻለሁኝ ራእይና ምናልባት ይሄ ነገር ብለው ሲሉ ካህናቶቹ ሊደናገጣሉ ማለት ነው። በጣም ይደናገጡና እንዴ ይሄማ ቅድስት አርሴማ ያሳየችው ራእይ እኮ ትክክለኛ ራእይ ነው፣ ፈቃዷ ይሆናልና እስቲ እዚህ ቦታ ላይ እንድትሆን ፈቃዷ ስለሆነ ብለው ሰው ኪዳን የሚያደርሱና የሚጠብቁ ሰዎችን እዛው ይመድቡና ቅዱስ ገብርኤልን ታቦቱን ተሸክመው ወደ ቅዱስ ገብርኤል ቤተክርስቲያን ይሄዳሉ ማለት ነው። ታላቅ በሆነው እምነትሽ ታመንኩኝ፣ ካለሽበት ገስግሼ መጣሁ። አንድ ምንጭ
ነው፣ ምንጭ አለው። ግን ዮርዳኖስ ናቸው። 4 ጉድጓዶች ነበር የነበሩት። እነዛ ጉድጓዶች መጀመሪያ አስቀድሞ የአካባቢው ህብረተሰብ በጣም ጥሩ ንጹህ ውሃ ስለሆነ ለመጠጥነት ይጠቀሙበት ነበርና እዚህ ቦታ እየመጡ በእንስራም በጀሪካንም እያደረጉ ይወስዱ ነበር። አንድ ጊዜ አንድ እናት በጣም ረጅም ዘመን እንግዲህ ክርስቶስ በምኩራብ ሲያስተምር እንደፈወሳት ለረጅም ዓመታት ከህፃንነቷ ጀምሮ በደዌ ተይዛ ወገቧ ጎብጦ የነበረችው አይነት እናት እዚህም አንድ እናት ነበሩና ወገባቸው ጎብጦ ነበረ የሚኖሩት። ያንን ውሃ ሊቀዱ ሲመጡ እየቀዱ ባለበት ሰዓት ላይ ወደ እንስራቸው እየሞሉ ከምንጩ ቀና ብለው ዛፎቹ ጋር ያሉ ዛፎች አሉ፣ የጸበሉ የፈለቀበት ቦታ ላይ ማለት ነው። ቀና ብለው ወደ ዛፉ ሳዩ በጣም ነጭ ነብር ዛፉ ላይ ቁጭ ብላ አይን ላይ አይን ይታያሉ። ከዛ ያቺ ነብር ተዘልና አላያቸው ላይ ትወድቅባቸዋለች። በጣም የምታስፈራ በጣም ትልቅ ነጭ ነብር ነበረች። አላያቸው ላይ ስትሰፍርባቸው እሳቸው ደንግጠው ይወድቃሉ። ከዛ በኋላ ግን እንደ መንፈስ ነው በላያቸው ላይ ያለፈችው ያቺ ነብር። ከዛ በኋላ በላያቸው ላይ የነበረው ደዌ እና አጋንንት በኖ ጠፍቶላቸው እሳቸው ደግሞ ቀጥ ብለው ቆመው ተፈውሰው እንዲሄዱ ምስክርነት ሰጥተዋል። ሰማዕታት የዚህችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያትም መራራ ሞትን ታገሱ። እንደ ይቅርታህ ብዛት ይቅር በለን ቅድስት ሆይ ለምን። የማር እምነት አለ። በዓመት 2 ጊዜ ለሰዎች ይሰጣል። በሱ ከኪንታሮት አይነ ስውር የነበረ ሰው በርቶ አይቻለሁም። ደግሞ እዛ ጥግ ላይ ደግሞ አንዲት የእንጆሪ ተክል ነበረች። ያቺን የእንጆሪ ተክል እዚህ ለሱባኤ የመጣ ወንድማችን ሽምብራም አይጠቀምም በሱም አይጠቀም ነበር። ያቺን ብቻ እየነቀለ ያቺን እየበላ ካለበት ደዌ ሁሉ ተፈውሶ HIV እንደዚህ የኪንታሮት በሽታ ከካንሰር እኔ ምን ብዬ ልንገራ። የቅድስት አርሴማን በተለይች ዳግማዊት ሲሪንቃ አካኮ ቅድስት አርሴማን ገዳሟን የአዲስ አበባ ሕዝብ ብዙ አልተጠቀመባትም የሚለው ለዛ በጣም ቅርብ ነው። እኛ በጎች ነን። ሰማዕታትና ምዕመናንም ተሳሲማ ደግሞ የጥበቡ ጸጋ ብዛት የማይታወቅ ላይ እንደታየው ኢየሱስ ክርስቶስ ከእርሷ ተወልዷልና የይቅርታውን ብዛት መርምረን ጸበቅ ጠጥተን መተዋድን ተፈውሰን ያዘነው ተደስተን የከፋን ሁሉ ፊታችን በርቶልን ከፍ ብለን በክብር የምንኖረው በሷ በቅድስት አርሴማ ነው። ይቺን የቅድስት አርሴማን ደጅ ተጠቀሙባት። ትፈውሳችኋለች፣ ትባርካችኋለች። ግዴላችሁ ወደዚህ ስትመጡ ንስሐ ገብታችሁ ንስሐችሁን ጨረሳችሁ ለሱባኤና ደጇ ውደቁ። ማምላክ ምስክሬ ናት። የምወዳት ቅድስት አርሴማን የሕይወቴ ብርሃን የብዙዎችም የሕይወት ብርሃን ስለሆነች ነው። የጨለማው ዘመን ቀስ እያለ ነጋ፣ መቼ አፍሮ ያውቃል አንቺን የተጠጋ። ቀን የጣለውን ሰው ትደግፊዋለሽ፣ የክርስቶስ ሰማዕት አርሴማ ልዩ ነሽ። የጨለማው ዘመን ቀስ እያለ ነጋ፣ መቼ አፍሮ ያውቃል አንቺን የተጠጋ። ቀን የጣለውን ሰው የፊታችን ሰኔ 7 ቀን የማር እምነት ከዚህ ቦታ ይሰጣል። የማር እምነት እየተሰጠ በጣም ብዙ ሰዎች ቅድም እንደነገርኳችሁ አይናቸው የሚበራ ከተለያየ ደዌ የሚፈወሱ ብዙ ሰዎች በዚህ ቦታ ላይ በማር እምነቱ ብዙ ተደርጎላቸዋልና አሁንም በቦታው ላይ ሰኔ 7 ቀን መታችሁ የማሯን እምነት እንድትወስዱ እንድትፈወሱ የቅድስት አርሴማ ቃል ኪዳኗ በረከቷ በቤት በጓዳችሁ ሁሉ እንዲሞላ እችን መልእክት ለማስተላለፍ ነው። ሰላም ክርስቶስ ከሁላችን ጋር ይሁን።